ይፈልጋል ጂሃድን ይመኛል ጂሃድ መመኘት ሳይሆን ትልቅ ጂሃድ ነፍስያን ማሸነፍ ነው ትልቅ ጂሃድ የሚያሸንፍ ከሆነ የነፍስያ ጂሃድ ካሸነፈ ምን አታደርግም ጠላትን ትግል ማድረግ አትችልም ይላሉ ትልቁ ጂሃድ ምንድነው ጂሃድ النفس والهوى ስሜት መጋፈጥ ነው ይላሉ الصحابه بعد الصحابه جهاد ጨርሰው ልክ ወደ ቤት ሲገቡ ምን ነበር ትንሹን ጂሃድ ጨርሰናል ትልቁ ቀርቶብናል ይላሉ ትልቁ ጂሃድ ምንድነው አዛን ይባላል አንተ ቤት ትተኛለህ ከዘመን ሆናል ልብስህን ትጎትታለህ ሰማን ትቀንሳለህ ጸጉርህን ታበላልጣለህ እስቲ ነፍስያን አሸንፍ መጀመሪያ ምን ማሸነፍ ነው ነፍስያን ማሸነፍ ነው ነፍስያን ያላሸነፈ ሰው ጂሃድ ቢመጣ ወደ ጂሃድ አይወጣም والله هؤلاء الصحابه መጀመሪያ ምንድን ያደረጉት ነፍስያቸውን የገደሉት ያሸነፉት ነፍስያቸውን አሸነፉ ውጡ ሲባሉ ልክ የትዳራቸው የኒካህ ለትራሱ የወጣ አለ ጁለይቢ የሚባል ሰሃባ አለ ጁለይቢ የሚባል ሰሃባ ነበረ መልእክተኛ አለይሂ ሰላቱ ወሰላም ከለታት አንድ ቀን አጠገባቸው ቁጭ ባሉበት አለፈ ከዛ ያለፈ ጊዜ መስጂድ ነው የሚያድረው ማንም አያውቀው ይህንን ሰሃባ ያ ጁለይቢ በኋላ ተተዘወጅ አሉት አታገባም እንደ ብሎ ጠየቁት የዛኔ መልእክተኛ አለይሂ ሰላቱ ወሰላም መልስ መለሰላቸው ምን ብሎ መለሰ ያ ረሱላላህ ላ ማለ ወላ ጃህ ለጁለይቢ ማነው ልጅ የሚሰጠው ገንዘብ የለኝ ክብር የለኝ ብሎ አሉ በጣም ሲታይ ምን ይሆን ነበር ያሉ ቅርጹ አያምርም ነበር ያሉ አጭር ነበር ያሉ አያምርም ነበር ከዛ ላ ማለ ወላ ጃህ ያ ረሱላላህ ማነው ለሴቱን አሳልፎ የሚሰጠኝ ምን የለም ክብርም የለኝም ገንዘብም የለኝም ሰዎች በዛ ሰውን ይመስላሉ የዛኔ ምን አሉት ሰጣሉት አለፈ በሁለተኛው ቀን አሁንም አለፈ ያ ጁለይቢ በኋላ ተተዘወጅ አታገባም እንዴ አሉት قلت لك يا رسول الله لا مال ولا جاه من الذي يزوج جليبي بال ما انه جليبي بين لجون مسطو كبر يلهم ገንዘብ የለውም ብሏላቸው ከዛ ሰጣሉት በሶስተኛው ቀን ያለፈ ጊዜ ምን አሉ መልእክተኛ አለይሂ ሰላቱ ወሰላም ያ ጁለይቢ አላ ተተዘወጅ አሉት በሶስተኛው ቀን ከዛ ዛኔ قلت لك يا رسول الله من الذي يزوج جليبي لا مال ولا جاه ክብር የለኝም ገንዘብ የለኝም እንግዲህ ማን ነው ልጁን የሚሰጠኝ የዛኔ መልእክተኛው ምን አሉት በሶስተኛው ቀን ሂድና እግል የተባለ አንሳር አለ ሄዳ ቤት ምን አድርግ ቆርቆርና መልእክተኛው ነው ያላኩን ልጃችሁን ስጡ ተብላችኋል ተባለ ማለት ነው የዛኔ ደነገጠ አባት ምን አለ ልጃቸው በጣም ታምራለች ምን ብሎ መለሰ እንዴት ይሆናል አንተ እንግዲህ እንዲሆነ የኛ ልጅ ከሁሉም የበለጠ ታምራለች ይህ ነገር ይከብዳል አለ እናቷ ሞታችና በጭራሽ አለች ልጅቷ ሰማችና ምን አለች አጣዕቱ ቢሂ ዘውጃ እሺ ብዬ ታዝዣለሁን አትወዳኒ ረሱልላህ የመልእክተኛውን መልእክተኛ ትመልሳላችሁን እንዴ ወልጃለሁ አለች መጨረሻ ሄደ ልክ ምን ሆነ ንካው ታሰረ መጨረሻ ማታ ልክ ሊቀርብ ልብሱ ለውጥቶ እያለ ምን ተባለ ጂሃድ ውጡ ተባለ ለብሶ ወጣ ይላሉ ወደዚህ የደረሱት በምንድን ነው መጀመሪያ ራሳቸውን ለመልእክተኛው ሱና አሳልፈው ሰጥተዋል እኛም ማድረግ ያለብን ለረሱል ሱና አሳልፈን እንስጥ ረሱል በእኛ ላይ አስተያየት ይስጡ ገምጋሚ የሆኑ ሱናቸው አለ ዱንያ ላይ እንለፍ